ጥቅምት 15 1917 አንዲት ሴት በፈረንሳይ የጦር አዛዦች ፊት ቆማለች። አይኗን ለመሸፈን እንኳን አልፈቀደችም እና ተኩስ ተከፈተባት። በታሪክ እጅግ የተጠላችው ሰላይ ሞተች ወይስ ይህች ሴት በእርግጥ ሰላይ ነበረች? ሰላም የእሸት ሚዲያ ቤተሰቦች፣ ይህ የማታ ሃሪ ታሪክ ነው። በአንደኛው ዓለም ጦርነት ጊዜ በአውሮፓ አደናጋሪዋና አደገኛ አሳቿ እና በድርብ ወኪልነት የተከሰሰች ነገር ግን እሷ ብዙ ልምድ ያላት ሰላይ ወይስ ለሁለት ሀገር ህዝቦች የቀረበች መስዋዕት? ማርጋሪታ ዘሌ በ1876 በሆላንድ ተወልዳ አደገች። ቤተሰቦቿ በገንዘብ ምክንያት ተፋቱ እና ከእናቷ ሞት በኋላ በገንዘብ እጦት ውስጥ አሳልፋለች። በ18 ዓመቷ ካፒቴን ሩዶልፍ ማክሮል ከተባለ ሆላንዳዊ ጋር ትዳር መሰረተች እና ጃቫ ወደሚባል ከተማ ኑሯቸውን ቀየሩ። ነገር ግን ትዳራቸው ችግር ገጠመው። ሰውየው ተሳዳቢና ጨካኝ ነበረ። ወንድ ልጃቸው በመርዝ በተበከለ ምግብ ሞተ። ምክንያቱ ደግሞ በባለቤቷ ያልተገባ ባህሪ የተበሳጨችው ሰራተኛ ይህን እንዳደረገችው ይታመናል። ጥንዶቹ በ1906 ተፋቱ። በ1903 ፓሪስ ውስጥ ራሷን እንደ ማታ ሃሪ ወይም የፀሐይ አይን በማለት ስሟን ቀየረች። እንደ ጃቫዊት ልዕልት እና እንደ ሂንዱ ቤተ መቅደስ ደናሽ ተመልኳቾቿን እርቃንነትና ቅድስናን በተሞላ ዳንሷ ትስባለች። እውነትን፣ እርካታን፣ አማላይነትንና መንፈሳዊነትን በአውሮፓ ዝና ያስገኘላት መንገድ ነው። ነገር ግን የእሷ ትክክለኛ ተልእኮ ገና ጅማሬው ላይ ነበር። ምክንያቱም የመጀመሪያው ዓለም ጦርነት በሚነሳበት ጊዜ እርሷ በስለላው ዓለም ውስጥ ተገኘች። ጦርነቱ በድጋሚ በተቀሰቀሰበት ወቅት ማታ ሃሪ በፈረንሳይ፣ ስፔን እና ሆላንድ ትዘዋወር ነበር። በዚህም ለጀነራሎች ትደንስ ነበር፣ ከፖለቲከኞች ጋር ትተኛ ነበር፣ ከከበርቴዎች ጋር ትኖር ነበር። ነገር ግን በጥርጣሬው ዓለም ይህ እጅግ አስፈሪ ሰው ያደርጋታል። የፈረንሳይ መረጃ እርሷን እንደ ጀርመን ሰላይ ይወስዳታል እና ወኪል H21 ናት ብለው ያስባሉ። ድርብ ወኪል፣ ምስጢሮችን የምትሸጥ። የማያሳምኑ ጥቂት የተጠለፉ ስልክ ጥሪዎች፣ ዝናዋ እና ሐሜቶች ማስረጃ ሆነው ቀረቡ። እናም በ1917 ያዟት። ችሎቱ የውሸት ነበር። ምንም እውነተኛ ማስረጃ የለም። የክህደት ሹክሹክታ። በጦርነቱ የተዋረደችው ፈረንሳይ ከሷ የባሰ ወራዳ ያስፈልጋት ነበር። ለዚህም ማታ ሃሪ የመስዋዕቱ በግ ሆነች። በተገደለችበት ጠዋት በጥንቃቄ ለብሳለች። አይኗን አልሸፈነችም። ፍርሃት የለባትም። ጠመንጃዎቹ ሲተኮሱ የማታ ሃሪ አፈ ታሪክ ታሸገ። ነገር ግን እርሷ በርግጥ ጥፋተኛ ነበረች? የታሪክ ምሁራን እስካሁን ይከራከራሉ። አንዳንዶች ጥቂት መረጃዎችን ትሰጥ ነበር ይላሉ፣ በሁለቱ መካከል መጫዎች። ሌሎች ደግሞ ለጦርነቱ ማንጫ የቀረበች መስዋዕት። አንድ ነገር እርግጥ ነው፣ ስሟ ከሟች ሰላዮች ጋር አንድ ሆነ። ነገር ግን ትክክለኛዋ ማታ ሃሪ እንቆቅልሽ እንደሆነች ትቀጥላለች። ማታ ሃሪ በቅዠት ኖራለች፣ በቅዠትም ሞተች። እስከ መጨረሻው ድረስ የደነሰች ዳንሰኛ፣ እውነቷ በፍጹም የማይታወቅ ሴት። ውድ የእሸት ሚዲያ ቤተሰቦች፣ እናንተ ምን ታስባላችሁ? ሰላይ ወይስ የመስዋዕት በግ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ሰላም።